ሰላም ጤና ይስጥልን አድማጭ ተመልካቾቼ ተመልሻለሁኝ። ሸህዴድን በደንብ ለማስተዋወቅ በመጀመሪያ ሸህዴድ የሸጋ ህዝቦች ዲሞክራሲያዊ ድርጅት ፓርቲ ነው ብለናል። ስለሆነም ሸጋ ህዝቦች ድንበር፣ ሃይማኖት እንደዚሁም ብሔር ተሻጋሪ የሆኑ ሀሳቦችን ወደ እናንተ የምናቀርብበት ነው። ስለዚህ በመጀመሪያ ደረጃ ተከታዮችና አባላቶች በቂ የሆነ የፖለቲካ እውቀትና ጥበብ ያስፈልጋቸዋል ብለን ስለምናምን ፖለቲካ ምንድን ነው ከሚለው እንጀምራለን። ዋትስ ፖለቲክስ? ፖለቲካ ሰዎች አንድ ድርጅት ወይም ማህበር ወይም ሀገር እንዴት እንደሚመራ ውሳኔዎች እንዴት እንደሚወሰኑና የአንድ ማህበረሰብ ወይም የሀገር ዕጣ ፈንታ የሚቀረጽበት ሂደት ነው። ፖለቲካ ማን ምን ማግኘት እንዳለበት፣ መቼ ማግኘት እንዳለበት፣ እንዴት ማግኘት እንዳለበት ይወስናል። ፖለቲክስ is the process by which groups of people make decisions, manage power relations and distribute resources. ስለዚህ በፖለቲካ የማህበረሰብ የእያንዳንዱ ዜጋ ተጽዕኖ የሚያሳርፍ ሂደትንም ያመለክታል። የፓወር ስትራግል አለ፣ ኮንፍሊክት አለ፣ ኔጎሽዬሽን አለ፣ ኮኦፕሬሽን አለ፣ ትብብር፣ ግጭት፣ የተለያዩ የጂኦፖለቲካል እና የኢንተርናሽናል ሪሌሽን እንደዚሁም የዲፕሎማሲ ስራዎች ከዓለም አቀፍ ጀምሮ ከትንሿ የመንደር ድርጅት ጀምሮ እስከ ዓለም አቀፍ ድረስ ያሉ ሂደቶችን የምንመለከትበት ነው። ስለዚህ በመጀመሪያ ደረጃ እኛ የሸህዴድ አባላት የፖለቲካ እሳቤዎችን በደንብ ማወቅ ከጥንት ጀምሮ የነበሩ የቻይና ከድሮ ከ800 ቢሲ ጀምሮ የግሪክ፣ የእንግሊዝ፣ የፈረንሳይ፣ የአሜሪካ፣ የአፍሪካ፣ የኢትዮጵያ በፖለቲካ ዙሪያ ላይ የተናገሯቸውና የጻፏቸውን ጽሑፎች በደንብ ወደ እናንተ የምናደርስ ይሆናል። ስለሆነም ለጊዜው እውቀትና መርህ ወደ እናንተ የምናደርስ ሲሆን የተለያዩ ፖለቲካ ፓርቲዎች በሀገራችን የሚያደርጉትን ክርክርም ሆነ የገዢው ፓርቲ ላይ ምንም አይነት ቫሊዩ ጀጅመንት ወይም ፍረጃ ውስጥ አንገባም። ይህን የምትወዱ ሸጋ ህዝቦች፣ እውነትን ለመከተል የምትፈልጉ ቅን ልብ ያላችሁ ተከተሉን፣ ፎሎ አድርጉን፣ ኮፒ ሸር ሊንክ አድርጉልን። የፖለቲካ ጉዳዮችን የምንወያይበትና ፖለቲካ ነክ የሆኑ ዜናዎችንም ጭምር ወደ እናንተ እናደርሳለን በተከታታይ። ለዛሬው ይህን ካልኩ በቀጣይ በርካታ የሆኑ የፖለቲካ እሳቤዎች ወደ እናንተ እናደርሳለን። በጣም አመሰግናለሁ። ቁም ነገር የምንጨብጥበት ፖለቲካዊ ጉዳዮችን የምንዳስስበት ፕላትፎርም ስለሆነ ሁላችሁም ቁም ነገርን ለመከታተል የምትፈልጉ ተከተሉን። አመሰግናለሁ። ቴንኪው